ስላንቺ የቱንም መናገር ባይገባኝ ድንቋ አፈጣጠርሽ በእጅጉ ባይገባኝ እኔ ኃጢአተኛው እኔ በደለኛው በሕሊና ነሳው ያልገባኝን ምስጢር ከማያልቀው ክብርሽ ጥቂቱን እያሻው ማምላክ እናቴ አናግሪኝ በሞቴ እንዴት ነበር ያኔ ኃጧ በረከት ከተባሉ ወላጆች በሰው ከተናቁ በእግዚአብሔር ከከበሩ ወላጅ ከተባሉ እናት ሆይ ከሚሉሽ ዘመናት ላነቡ ለእኛ ደጋጎች አንቺን ውድ ስጦታ አድርጎ መስጠቱ ለሐና ለኢያቄም ውዱን ማበረከቱ እንዴት ነበር ገና ለጽንሰትሽ መልአኩ መውረዱ በርግም መመሰልሽ ገና ከማኅፀን ተአምር ማድረግሽ በኃጢአት በፍትወት ያይደለ ጽንሰትሽ በሕግ ሩካቤ ድንግል መወለድሽ ንገሪኝ እናቴ እንዴት ነው ሐና ስትወልድሽ በዚያ በዋሻ ውስጥ መጣሁኝ ማለትሽ ከፀሐይ 7 እጅጉን ማብራትሽ በ3ኛ ዓመትሽ በመላእክቱ እጅ መናን መመገብሽ ኋላ ልትመግቢን በግብር መቀየርሽ ያን ሁሉ ዓመታት በንጽሕና መብቃትሽ የንጽሕናሽ ነገርስ ቢወሳ አልቅም በነፍስ ብቻ አይደል ንጽሕት በሥጋም በመንፈስ ትሁት ስብዕናሽ መልካም አረይስ ድንቅ ነው የፈጠረሽ አምላክ ካንቺ ለመወለድ ጓግቶ መልአኩን ላከ እንዳያሳዝንሽ በፍቅር አስማምቶ ክንፉን እያማታ መልአኩ መውረዱ ሲታጠቅ ሲፈታ በፊትሽ መራዱ የአምላክ ምስጢረኛ ሁሉን ቀድሞ አውቆ ገባ ከመቅደሱ ሊያበስራት አድምቆ ከርሷ ሊዋሃዳት ፈቃድ ሊጠይቃት የፈጠራት አምላክ በማኅፀኗ ሊያድር ፈቃዱን ሊያበስራት አብሳሪው መልአክ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ አላት። ያንቺስ መጠየቅ ያንቺስ አለመኩራት በትሕትናሽ ብዛት መልአኩ መራራት ድንግል ሆይ ጠይቂው ስለ ንጽሕናሽ እምዬ አጣሪው ስለ ድንግልናሽ ቀዳሚቷ እንስት ሔዋን ባትጠይቅም በሰይጣን ብትስትም አፋጭው ማርያም ተረጁ ሁሉንም ዳግሚቷ ሔዋን ስተትን አትደግምም ግና ለአምላክ የሚሳነው የለምና ተቀበዩ ማርያም ስለ ድነታችን ቸኩለናልና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ ስትይ ድነት ተጀመረ ላበሳችን ስርየት በሰይጣን ቃል ጥፋት በመልአኩ ብስራት በማኅፀን አደረ ሁሉ ዓለም አባት ኦ ዝመንክር ወጹብ ቃል መጽሐቢኪ እሳተ መለኮት አደረ ውስተ ከርስኪ እንዴት አላቃጠለሽ እሳት መጋረጃ በሆድሽ ወዴት ተዘረጋ ከቀኝ ነው ግራ ከየትኛው ጎንሽ ኪሩቤል የተሸከሙት ዙፋን በየት ተተከለ በትንሿ ሆድሽ የመላእክትን ዜማ ዝቅ ብለሽ ስትሰሚ መጋቢ ዓለማት በሆድሽ ውስጥ ሳለ ሳትበይ ስትጠግቢ ፈጣሪ ዓለማት ያጠጡሽን መርዝ ወይ እንዳረገልሽ ድንግል ስታስቢ እንዴት ነው 9 ወር ሰማይን በሆድሽ ማርያም ስትገነቢ እሳቱ ወላፈን እጅጉን ቢያስፈራ ፊቱ የማይቀርቡት ዙፋኑን በክብር ዘውትር የሚሸከሙት ኪሩብ ወደ ምድር ዞሮ ቢመለከት ወልድ ከእናቱ ጡት ወተት ሲጠጣበት በላይ በዙፋኑ እንዳለ መሆኑ ግሩም ቢሆንበት ቃሉን ከፍ አድርጎ ስብሐት በአርያም ወሰላም በምድር ሲል አወደሰበት። አምላክን በግርግም ስትወልጁ ወርቅ ዕጣን ከርቤን ስጦታውን ስታዩ ምን ተሰምቶሽ ይሁን ምሉ ዓለምን በቅፍ ስታቅፊው ሁሉን የሚያየውን አይኑን ስታዩ የፈጠሩሽ እጆቹን በፍቅር ስትይዙ ኋላ ስለኛ በደል በጥፊ የሚመታ ጉንጩን ስትስሚው ምን ነበር የሚሰማሽ ድንግል ሆይ አስታውሹ። ስምዖን ትንቢቱን ሲናገርለት ከቤተ ክርስቲያን ጠፍቶ ድንግል ያጣሽው ዕለት አይሁድ በጭካኔ አካሉን ሲገርፉት ከዚያ ዕፀ መስቀል ቸንክረው ሲሰቅሉት ዮሴፍ ኒቆዲሞስ ወደ አዲስ መቃብር ገንዘው ሲወስዱት በኖህ ዘመን የዘነበው የጥፋቱን ውሃ ያዕቆብ ልጁን ቢያጣነባውን እንባ አለቀሽው አዘነብሽው ድንግል በውልደቱ ያልሆነችው በስቅለቷ ማጠችው ለልጇ መከራ ድንግል አነባችው። ዮሐንስን ይዛ ወደ ቀራንዮ ድንግል
ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ ፈሰሰ እንባዋ። እንዴት ነበር እንዴት ሆንሽ ባዘኑ የልጅሽ ሕማሙን በምን ሆድሽ ቻልሽው ድንግል አዛኝቱ ዮሐንስን አጽናኝ አድርጎ ሲሰጥሽ ድንግል ሆይ በረታሽ 3 ቀን ከሌሊት ከመቃብሩ ዘንድ እንዴት አሳለፍሽው? ሲወለድ ቀድሞ ያያት በሥጋ ሲሞት ለወዳጁ አደራ የሰጣት ከሙታን ሲነሳ ቀድሞ የታያት ማርያም የአምላክ እናት ናት። እንዴት ነበር እንዴት ሆንሽ ታዲያ በእኛ ዓመታት ምን እንዲያደርግልሽ ሐሳብ ሲጠይቅሽ ቃል ኪዳን ሲሰጥሽ እንዴት ነበር ማርያም ከአምላክ ለሚመጣው ጥያቄ ምላሽሽ? ሞትንስ መሞት ላንቺ ባይገባሽ መቃብር መውረድ መቀበር ባያሻሽ ወደ ሰማይ አረግሽ ከአምላክሽ በስተቀኝ በክብር ተቀመጥሽ። እንዴት ነው መላእክት ጠዋት ማታ ስሙን ሲያወድሱ ጻድቃን ሰማዕታት በማያልቅ ምስጋና ክብሩንም ሲያወሱ ቅድስት ሥላሴ በዚያ ክብሩ ዙፋን ዘውትር ሲወደሱ እንዴት ነው? ይብቃኝ አልመረምረው አልጠናቀቀው ነቢያት ሐዋርያት ያልቻሉት ምስጢር ነው። ከእሴይ ስር በትር ወጣሽ ብሎ ኢሳይያስ በትንቢት የተናገረልሽ የመላእክት እህታቸው የሐዋርያት ሞገሳቸው የሰማዕታት እናታቸው የአዳም ተስፋ የአቤል ዋሃቱ የሄኖክ ሥራዎች ሴት ቸርነቱ እማ አምላክ የፍጥረት ተስፋይቱ ሲል ሕርያቆስ በማብዛት አይደለ በማሳነስ ብዙ የደረሰልሽ ኤፍሬም ውዳሴሽን ያከታተለልሽ በሰባቱ ዕለታት በማያቋርጥ ዙር ብዙ ያወደሰሽ ያሬድም በዜማ ብዙ የተቀኘልሽ መልዕልተ ጸጋ ንኢም መብርሃን ብሎ የጠራሽ ጊዮርጊስ በሳይታቱ ብዙ ያስፋለልሽ ዛሬም እኔም እንደነሱ ባይሆን የቱንም ባይመስለው ማር በምድር ያም በሰማይ ስለተሰኘችው ሳይተክሏት ውሃ ሳያጠጧት ስላፈራችው በኃጢአተኛ አንደበት በጎልጣፋ ምላስ ስሟን ላወድሰው ለማያልቀው ክብሯ ምስጋና ልቀኘው። በብዙ ክብር ወደ ተሸለመች ሳይተክሏት ሳያጠጧት ያፈራች ድንግል ማርያምን የበጉን እናት እናክብራት ኑና ወድሳት ድንግል ማርያምን የበጉን እናት እናክብራት ኑና ወድሳት